እንደምን ሰነበታችሁ? በጣም ደስ ብሎኛል ከእናንተ ጋር ይህን ቀን ጌታን አብረን እንድናመልክ እግዚአብሔር እድሉን ስለሰጠኝ። ፓስተር መካሻውና እቺ ቤተክርስቲያን ለኔ ባለውለታ ናችሁ። ለረጅም ጊዜ ኦልሞስት 20 ዓመት ለሚያክል ከአበሾች ጋር ፌሎሺፕ አልነበረንም። የምንኖርበትም ከተማ ፍሬዝኖ ካሊፎርኒያ ቸርችም ስለሌለ በቃ በአገልግሎት ላይ ብቻ ነው፣ በሆርን ኦፍ አፍሪካ አገልግሎት ላይ። ከዛ በኋላ ድንገት እዚህ አሁን ከዚህ ከተማ ሙቭ አድርገዋል። ሁለት እህትማማቾች ጋር እግዚአብሔር አገናኘን፣ እዚህ ሜምበር የነበሩ። ከዛ መጥተው ለፓስተር መካሻው ነገሩት። እሱ ጋበዘኝ፣ ወጣቶችን እንዳገለግል ባይብል ኮሌጅም እንዳስተምር ከ8 ዓመት በፊት። ከዛ በኋላ ይኸው አበሻ ውስጥ ጥልቅ ብዬ ገብቻለሁ እና ከፓስተር መካሻው ጋር አንድ ላይ እናገለግላለን። 2 ሳምንት በፊት ፖርትላንድ አንድ ላይ ነበርን እናገለግል። ብዙ ቦታዎች አንድ ላይ እየሄድን እናገለግላለን። በሚሽን ደግሞ ይኸው አብረንም በመንጃ ማህበረሰብ ውስጥ ትልቅ ስራ እግዚአብሔር እየሰራ ነው። ስለዚህ ፓስተር መካሻውን እቺን ቤተክርስቲያን ማመስገን ፈልጋለሁ። እግዚአብሔር መልካም ስለሆነ ማለት ነው። በኬኤምኤ ደግሞ በጣም የሚገርም ራዕይ ሰጥቶናል። በኪንግደም ሚሽን አላያንስ ኢትዮጵያ ውስጥ በወንጌል ያልተደረሱትን ማህበረሰቦች ዜሮ ለማድረስ በ2030 ዛሬ 5 ዓመት በኋላ ማለት ነው። ስለዚህ አሁን 65 የሚያክሉ የኢቫሱ የዩኒቨርሲቲ ተማሪዎች በሙሉ ኢትዮጵያ ሪሰርች እያደረጉ ነው። ወንጌል ያልተደረሰው ማህበረሰብ ማን ነው የሚለውን ለማየት። በወንጌል ያልተደረሰ ማለት አንድ ማህበረሰብ 2% የወንጌል አማኝ ከሌለው በወንጌል አልተደረሰም ይባላል። ለምንድነው 2% ካልሞሉ ያለ ውጭ እርዳታ ህዝባቸውን መድረስ አይችሉም። 2% ሲሞሉ ግን ያለ ውጭ እርዳታም ህዝባቸውን መድረስ ይችላሉ። ስለዚህ አትሊስት 2% የወንጌል አማኝ በማህበረሰቦች ሁሉ ውስጥ እንዲኖር ማለት ነው፣ በህዝቦች ሁሉ። እና 30 እስከ 35 የሚያክሉ ብሔረሰቦች ገና በወንጌል ያልተደረሱ ናቸው ብለን እናስባለን። እና እነዚህ ላይ 2000 የሚያክሉ ሚስዮናውያንን አሰማርተን በሚቀጥሉት 5 ዓመታት ውስጥ አድምተን ሰርተን፣ ሞደው ቋንቋ ነው፣ አድምተን ሰርተን በቃ by 2030 the end of 2030 ሲመጣ በቃ ሙሉ ኢትዮጵያ በወንጌል ተደርሳለች ማለት ጥሩ አይመስላችሁ? ይሄው እንደምታዩት የሚገርም አምልኮ አለ። ታንክ ዩ ወርሺፕ ቲም። እና ብዙ ጊዜ የምለው አለ አይ ቲንክ እንደው ካልኩሌት ቢደረግ 24 ሰዓት በቀን 7 ቀን በሳምንት ሙሉ መንግስተ ሰማይ የአማርኛ መዝሙር የሚሰማ ይመስለኛል። ምክንያቱም እዚህ ቀን ሲሆን ኢትዮጵያ ሲተኙ፣ እዚህ ስንተኛ ኢትዮጵያ ሲነሱ there is worship። እና ጌታ በጣም ደስ ብሎት ኢንጆይ ያደርገዋል፣ አምልኮ ይቀበላል 24/7 7 days። ይሄ ግን እውነታ ለሶማሌዎች እውነት አይደለም፣ ለአፋሮች እውነት አይደለም፣ ለሐረርጌ ኦሮሞ እውነት አይደለም፣ ለብዙ ማህበረሰቦች እውነት አይደለም። ጌታ ኢየሱስ የሚገባውን አምልኮ ከሶማሊያ አንደበት እየተቀበለ አይደለም። 2000 ዓመት ሆነው እየጠበቀ ነው። አፋሮች እያመለኩት አይደለም፣ 2000 ዓመት ሆነው እየጠበቀ ነው። እና ብዙ ማህበረሰቦች እንደዛ አሉ። የኛ ጌታ የምንወደው ጌታ በእነሱ መመለክ አለበት። እንዴት እኛ በአማርኛ ብቻ እያመለክ ነው ከነሱ አንደበት ለምን አምልኮ አይቀበልም? እና በቃ ቅናታችን ይሄ ነው። የምንወደው አምላክ በሁሉ ቋንቋ መመለክ አለበት፣ ይገባዋል። ለሁሉ ሞቷልና ደሙን አፍስሷልና። ስለዚህ ለመስዋዕቱ የሚገባውን ምስጋና ከህዝቦች ሁሉ አንደበት ሊቀበል ይገባዋል። እና ለዚህ ነው የተነሳ ነው። እቺን ቤተክርስቲያን ሚስዮናዊ ቸርች ነች አውቃለሁኝ። እናንተም በዚህ እንደምትሰሩ አውቃለሁኝ፣ እንደምትነሱ። እግዚአብሔር ደግሞ በቃ በ5 ዓመት ውስጥ የማንቆጨው ሂስቶሪካል የሆነ ስራ ይሰራል። ይሄንን አምነነው ተነስተናል ማለት ነው። ዛሬ በፊታችሁ ያለሁት እንግዲህ ከ3 ሳምንት በኋላ ያለውን የሚሽን ኮንፈረንስ አፒታይዘር ልሰጣችሁ ነው። ሜን ዲሹ ከ3 ሳምንት በኋላ ይደርሳል እና ልባችሁን ለመቀስቀስ አይናችን እንዲከፈት እግዚአብሔር ሊያደርግ ያለውን እንድናስብ
ያንን ለመከርና ላሳስባችሁ ነው የመጣሁት። መጽሐፍ ቅዱስ ያዛችሁ ሚኒት እዛ ደርሳለሁ። ማቴዎስ 9 ታወጡና የመጨረሻዎቹን 3 ቁጥሮች ከ35 እስከ 38 ከ2 ደቂቃ በኋላ እዛ ላይ እንደርሳለን። እሱን አውጡ። እሱን ያወጣችሁ ግን ጥቂት ነገሮች ልናገር። የምታውቁት ታሪክ አለ። ዮሐንስ 4 ላይ ዛት ሄዱ። እናንተ ማቴዎስ 9 አውጥታችሁ እሱ ጋር ፓርክ አድርጋችሁ ጠብቁኝ። ዮሐንስ 4 ላይ ጌታ ኢየሱስ ክርስቶስ ደከመውና ደቀ መዛሙርቱን ዳቦ ግዙ ብሎ ላካቸውና ውሃ ዳር ቁጭ አለ። ቁጭ ያለበት ምክንያት ነበረው። ያያት ሴት ነበረች የምትመጣ፣ ከሷ ጋር ጊዜ ለማሳለፍ ነው። እና ውሃ ጠጪኝ እያለ ጫወታ ጀመረ። እና በዛ ጫወታ ውስጥ አንተ አይሁድ ስትሆን እንዴት እኔን ውሃ ጠይቃለህ እንዲህ ያለች ቆየችና የሆነ ነገር ብረት ሲልላት ምን አለች? አንተ ነብይ እንደሆንክ አየሁ አለችው። አይኗ ተከፈተ። ኦርዲናሪ ጁ ብቻ አይደለም፣ አንተ ነብይ እንደሆንክ አየሁኝ። something አይኗ ተከፈተላት። ጌታ እንድናይ ስለሚፈልግ እኔና እናንተም ዛሬ እንድናየው የሚፈልግ ነገር ስላለ የትምህርት ርዕስ ማየት ይሁንልን ስለሆነ ማየት እንዲሆንልን የቺ ሳምራዊት ሴት አየች። ካየች በኋላ ቁጭ አላለችም። እንስራዋን ጥላ ኑና እስኪ እዩ፣ እሱ ይሆንን ኑና እዩ ነው ያለችው። ኑና እዩ፣ እኔ አይቼው አይኔ ተከፍቷል፣ እናንተ ደግሞ ኑና እዩ። ካያችሁት እናንተ አይን ይከፈታል። ኑና እዩ እያለች ነው እየጮኸች የነገረቻቸው ማለት ነው። እና ግልብጥ ብለው መጡ። እነሱም አዩ። እንደው ግድ አሉ። ሰፈራችን ሳትገባማስ በፍጹም 2-3 ቀን እኛ ጋር የግድ ነው አሉ። እና መጽሐፉ ሲያልቅ እንደምታዩት በቃ ብዙ ሰው አመነ። አዩት፣ ሲያዩት አመኑ። ግን እዚሁ ክፍል ላይ እዚሁ ምዕራፍ ላይ ለደቀ መዛሙርቱ ምን ይላቸዋል ጌታ ኢየሱስ ክርስቶስ? እናንተ ገና 4 ወር ቀርቷል መከርም ይመጣል ትሉ የለምን? እነሆ እላችኋለሁ አይናችሁን አንሱ፣ አዝመራውም አሁን እንደነጣ እርሻውን ተመልከቱ። እዩ ይላችኋል። እሱ እዩ። ያዩኝ ኢየሱስ መሆኔን አውቀው ድነዋል። እናንተ ደግሞ አይታችሁኛል፣ አውቃችሁኛል። መከሩን ደግሞ ተመልከቱት፣ ነጥቷል። it is ready። እዩ። ገና 4 ወር አትበሉ፣ አሁን ነቅቷል፣ ደርሷል። በቃ እዩ፣ መከሩን እዩ ይላቸዋል ማለት ነው። ካየን እንለወጣለን። ያዩት ተለውጠዋል፣ መከሩንም ያዩት ተለውጠዋል። ያየን ቀን አይናችን የበራ ቀን እንለወጣለን። 19 ሚሊዮን ሶማሊ በዓለም ዙሪያ ግራና ቀኙን ሳያቅ ማዳኑ የማይችል ሃይማኖት ይዘው ወደ ጨለማ ሲሄዱ ካየን እንለወጣለን። 32 ሚሊዮን የመኒዝ ግራና ቀኛቸውን ሳያውቁ አማኞች በሌሉበት በጨለማ ሲሄዱ ካየን እንለወጣለን። 2 ሚሊዮን አፋር ግራና ቀኛቸውን የማያውቁ እንዲሁ በጨለማ ሲሄዱ ሲሞቱ ስናይ ካየን እንለወጣለን። እዩ ይላቸዋል። እዩ፣ አይናችሁን አንሱ፣ እዩ። ይሄው ዮሐንስ ይሄን መልእክት የጻፈልን ዮሐንስ ራእይ 7:9 ላይ ደግሞ እንዲህ አለን። ከዚህ በኋላ አየሁ ይላል። ምን አየህ? እነሆ አንድ እንኳን ሊቆጥራቸው የማይችል ከህዝብና ከነገድ ከወገንም ከቋንቋም ሁሉ እጅግ ብዙ ሰዎች ነበሩ። ምን ሲያዩ? ጌታን ሲያመልኩ። ይሄ ነገር ያልቅና የአዝመራው ነገር ያልቅና ከህዝብ ሁሉ ከነገድ ሁሉ ከወገን ሁሉ ከቋንቋ ሁሉ የጌታ ኢየሱስን ዙፋን ከበው ያመልኩታል። አንድ ቀን እኛም ያን እናያለን። ዛሬ አይተን ከተለወጥን መጨረሻ ላይ የምናየው ልብ የሚያሞቅ ነው። ጌታ ያለውን አድርጎ እናየዋለን። እሰራለሁ ያለውን ሰርቶ እናየዋለን። ከህዝብ ሁሉ ሶማሌዎችም ሲያመልኩ ሃዬ አላማኖ እያሉ ሲያመልኩ፣ አፋሮችም ሲያመልኩ፣ ከህዝብ ሁሉ ከነገድ ሁሉ ከቋንቋ ሁሉ ከወገን ሁሉ
ሰዎች ተዋጅተው ክብር የሚገባው ኢየሱስ በሁሉ ቋንቋ ሲመለክ፣ በሁሉ አንደበት ሲመለክ መጨረሻው እንደዚህ ይሆናል። ብንስማማ ባንስማማ፣ ብንተባበር ባንተባበር፣ እሺ ብንል ባንል እግዚአብሔር ይህን ያደርገዋል። ይሄ የሱ ህልም ነው። እኛን ደግሞ ይጋብዘናል። ኑና እዩ፣ አዝመራው ነጥቷል፣ ኑና እዩ። እኔና እናንተ አይናችን ከተከፈተ እግዚአብሔር በእኔና በእናንተ ትልቅ ስራ ይሰራል። አሁን ማቴዎስ 9 ከ35 እስከ 38 ያለውን አነባለሁ። ኢየሱስም በምኩራቦቻቸው እያስተማረ የመንግስትንም ወንጌል እየሰበከ በሕዝብም ያለውን ደዌና ሕማም ሁሉ እየፈወሰ በከተማዎችና በመንደሮች ሁሉ ይዞር ነበር። ዘዋሪ ነበር ማለት ነው። ስታርባክስ ቁጭ ብሎ አታገኙትም ማለት ነው። ይዞር ነበር። ብዙ ሕዝብም ባየ ጊዜ፣ የጌታ ዓይኖች የተከፈቱ ናቸው። ብዙ ሕዝብም ባየ ጊዜ እረኛ እንደሌላቸው በጎች ተጨንቀውም ተጥለውም ነበርና አዘነላቸው። በዚያን ጊዜ ደቀ መዛሙርቱን መከሩስ ብዙ ነው፣ ሰራተኞች ግን ጥቂቶች ናቸው። እንግዲህ የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት አላቸው። አጭር ጸሎት እንጸልይ። ሕዝቡን አይተህ የራራህ ኢየሱስ እባክህ የእኛንም ዓይኖች አብራልን። ግራና ቀኙን የማያውቀውን ወደ ሞት በፍጥነት የሚሄደውን ሕዝብ አይተን እንራራ ዘንድ አቤቱ ለነሱም ወንጌል ማድረስ እንድንችል ጸጋህ እንዲበዛልን፣ አንደበቶቻችን እንዲከፈቱ፣ እግሮቻችን እንዲፈጥኑ አቤቱ ዛሬ በዚህ ማለዳ አግዘን። ጌታ ሆይ ዓይኖቻችንን አብራልን። አንተን አይተን እንዳመንህ መከሩን ደግሞ አይተን ወደ ስራ እንድንገባ ይሁንልን፣ ማየት ይሁንልን። አስተምረን፣ ይጠቅመንም ዘንድ ከእምነታችን ጋር አዋህድልን። በጌታ በኢየሱስ ክርስቶስ ስም አሜን። አንድ በጣም የምወዳቸው ባልና ሚስቶች አሉ። እዚህ ቸርች ከጥቂት ዓመታት በፊት ከ3 ከ4 ዓመት በፊትም መጥተው አገልግለዋል። ግብፃውያን ባልና ሚስቶች አብረን ብዙ እንሰራለን። አንድ ጊዜ ሊባኖስ ውስጥ ያሉትን የሶሪያ ስደተኞችን ያገለግሉ ነበር እና በጣም የድንኳን ከተማ ነው። በሺህ የሚቆጠሩ የሶሪያ ስደተኞች ነው የሚኖሩት። እና መንፈስ ቅዱስ ምን አላቸው? 4000 መጽሐፍ ቅዱስ የአረብኛ አስመጡና እዚህ ከተማ እዚህ የድንኳን ከተማ ውስጥ ያሉትን የሶሪያ ስደተኞች ስጧቸው አለ። እና ወዳጆቻቸው ጋር ደወሉና 4000 መጽሐፍ ቅዱስ ላኩልን ግዙና ሲሉ አብዳችኋል እንዴ እናንተ 4000 መጽሐፍ ቅዱስ እዛ እንዴት ብላችሁ ማደል ትችላላችሁ? አይ እንግዲህ መንፈስ ቅዱስ ያለንን እናደርጋለን፣ እናንተም ደግሞ እሺ ካላችሁ አድርጉ። ኦኬ አሉ። ከመንፈስ ቅዱስ ጋር እንጣላም ብለው ገንዘብ ሬዛ አረጉ። 4000 ባይብል ሰጧቸው። እነሱም አንዱ ድንኳን ውስጥ ነው የሚኖሩት። ስለዚህ ድንኳናቸውን በ4000 ባይብል ሞሉ። ስለዚህ የመጀመሪያውን ባይብል ሚስትየው ቦርሷ ውስጥ ከተተች። ወደ ቀኝ ወዳለው ቤት ሄዳለሁ አለች። እዛ ላለው ድንኳን ውስጥ ላለ ሰጣለሁ ስትል መንፈስ ቅዱስ በግራ በኩል ጀምር ያላት። አይ እኔ በቀኝ ይሻለኛል፣ በግራ በኩል ያለው ጺሙ ረጅም ነው ያስፈራል፣ 4ኛ ሺው እሱ ነው የሚሆነው፣ መጨረሻ እሱን ሰተን በቃ ለቀን እንወጣለን። አይ ማስተምርሽ ነገር ስላለ ከግራ ጀምር ያላት። ስለዚህ መንፈስ ቅዱስ ሲናገር ምን እንደምንለው እሺ፣ እነሱም ጎበዝ የክርስቶስ ተከታዮች ናቸውና እሺ እንደሱ ካልክ ብላ መጽሐፍ ቅዱሳን ቦርሳዋ ውስጥ ከታ ወደ ግራ ሄደች እና ስትገባ ወደዛ ስትደርስ ደስ አላት። ባልየው ቤት የለም፣ ሚስትየው ብቻ ነች። ስለዚህ ሚስትየው ነይ ግቢ ቡና እንጠጣ ሻይ እንጠጣ አለቻት ወደ ጓዳ። እና
ወሰደቻት። ጓዳ ሻይ ያደረገች አንቺ ክርስቲያን ነሽ አይደል አለቻት። ወየው ጉዴ ባንድ ያወቀችኝ። አዎ አለቻት። እና ኢየሱስን አይተሽው ታውቂያለሽ አላት። ባይኔ ታዲያ በምንሽ ልታይ ነው? ባይንሽ ነው? አይ እኔ ባይኔ አይቼው አላውቅም ግን አውቀዋለሁ። ኢየሱስን በጆሮሽ ሰምተሽው ታውቂያለሽ? በጆሮዬ። ታዲያ በምንሽ ልትሰሚ ነው? በጆሮሽ። አይ ዛሬ እንኳን ተነጋግረናል ግን በጆሮዬ ሰምቼው አላውቅም፣ በቃ ድምፁን ግን አውቀዋለሁ አለች። ኢየሱስን ነክተሽው ታውቂያለሽ? አይ እኔ ነክቼው አላውቅም። ኢየሱስ ሲመጣ ሽታው መዓዛውን ታውቂዋለሽ አለቻት። አይ እኔ እሱን አላውቅም። እኔ አንቺን ኢየሱስ በአይኔ አይቼዋለሁ፣ በጆሮዬ ሰምቼዋለሁ፣ በእጄ ዳስሼዋለሁ፣ አሁን እንኳን ሽታው መዓዛውን አውቀዋለሁ አለች። እቺ እህቴ ቁጭ አለች። እባክሽ ንገረኝ ይህን ታሪክ። ስለዚህ ቁጭ አለች እና ይህችም ሴት ምን አለቻት? ከ13 ዓመት በፊት ሶሪያ ያለው ነፍሰ ጡር ነበርኩኝ። ለመውለድ ተቃርቤያለሁ። 9ኛ ወሬ ላይ ነው እና ድንገት የመጀመሪያ ልጄ 9 ወር ደርሼ ህፃኑ መንቀሳቀስ አቆመች። ስለዚህ ወደ ሆስፒታል ሄድኩኝ። አልትራሳውንድ ሲያደርጉ ህፃኗ በህይወት የለችም። ስለዚህ ዛሬ እዚህ ታድሪያለሽ፣ ነገ ጠዋት ሰርጅኖቹ መጥተው ያንቺን ነፍስ ለማዳን በቃ በህይወት የሌለችውን ይህችን ህፃን ከማህፀንሽ ያወጡታል አሏት። እና ቀዝቃዛ ሩም ውስጥ ዘግተውብኝ ሄዱ አለች። እና ወደ አላህ መጮ ጀመርኩኝ። አላህ የት አለ? አባቴ የነገረኝን ሁሉ አድርጌያለሁ። ስንት ጊዜ መጸለይ እንዳለብኝ አስተምሮኝ ልክ እንዳለኝ ጸልያለሁ። መስጠት አስተምሮኝ ልክ እንዳለኝ ሰጥቻለሁ። ሁሉን አድርጌያለሁ። ዋይ ይሄ ለኔ ለምን እንደዚህ ሆነ እያልኩ የጮኩኝ ልክ እንደናንተ ቸርች ደብል ዶር ድንገት ተከፈተ አለች። ከፀሐይ ይልቅ የሚያበራ ብርሃን ወደ እኔ መጣ። አጠገቤ ሲደርስ ከዚህ በኋላ አንቺ የኔ ነሽ፣ እኔ ኢየሱስ ነኝ፣ ዳስሰኝ፣ ምልክት እንዲሆንልሽ በማህፀንሽ ያለችው ህፃን በህይወት አለች። ዶክተሮቹ ሳይመጡ ይሄንን ሆስፒታል ለቀሽ ውጪ አላት። ስለዚህ ያንን ሆስፒታል በጋውን ያለ ጫማ ጥላ ወጣች። ውጭ ስትሄድ ታክሲ ሆስፒታል አለችው። እና ከሆስፒታል እኮ ነው የመጣሽው? አይ ሌላ ሆስፒታል። ኦኬ ሌላ ሆስፒታል። እና ሌላ ሆስፒታል ይዘዋት ሄዱ። ምን እናድርግ? አይ ቤቢ ቼክ አድርጉ። አልትራሳውንድ አደረጉ። you will deliver your baby anytime። በቃ ለመውለድ ተቃርበሻል። በህይወት አለች፣ ሁሉ ሰላም ነው። አይ ሞታለች ተብሎ እኮ ኢየሱስ መጥቶ ምን አለ? ኢየሱስ የምትሆናለች ውጪ ብለው አባረሯት። እና ሴት ልጇን ተገላገለች። የክርስቲያን ስም ሰጠቻት። ኢየሱስ ጎበኘኝ ዳሰሰኝ ብላ ማለት ነው። ከዛ በኋላ እንዲህ አለች፣ ስለ ኢየሱስ ማወቅ እፈልግ ነበር። ሰፈሬ ቸርች የለም፣ ክርስቲያን የለም፣ መጽሐፍ ቅዱስ የለም። ስለ ኢየሱስ የማውቃት ቁርአን ላይ ያለችዋ ትንሿን ነው። ቁርአን ላይ ደግሞ ብዙ ትክክል የሆነ ነገር ተጽፏል ስለ ኢየሱስ እና ያችን ነው ማውቃት። ከዛ ድምጿን ቀስ አደረገችና መጽሐፍ ቅዱስ ልታገኝልኝ ትችያለሽ አለቻት። ይሄው ዋጋው ስንት ነው አለቻት። ነፃ ነው። አክቹአሊ 4000 ያለኝ አሁን እያደልኩኝ ነው። መጀመሪያ ነሽ አለቻት። ኦነስቱ ጋር እንዲህ አለቻት፣ አሁን 5 ልጆች አሉኝ። ከአምስቱን አንዱን ስጭኝና መጽሐፍ ቅዱስ ልስጥሽ የሚለኝ ሰው ባገኝ ኖሮ አንዱን ልጄን በመጽሐፍ ቅዱስ ለውጥ ነበር። ከ13 ዓመት በፊት እዛ ቀዝቃዛ የዶክተር ቤት ውስጥ የተገናኘኝን ልጄን በህይወት እፍ ብሎ ህይወት የሰጣትን ኢየሱስን ማወቅ ፈልግ ነበር። ከዛ ግን አለችና you late en ሁሉ አመት የት ነበርሽ? 13 ዓመት ሙሉ ስለ ጌታ ማወቅ ስፈልግ አንድ ክርስቲያን እኮ ነው ጋር መጥቶ አያውቅም። የት ነበርሽ? you late እናንተ ክርስቲያኖች ሌት ናችሁ። I'm sorry ዛሬ እኮ ነው ገና ማግኘሽ ኖ አንድ ሰው እኔ ጋር መጥቶ አያውቅም። en ሁሉ አመት እንደዚህ ተርቤ ስጠብቅ ዋው ለካ አለባበሳቸውን አይተን በቃ እነዚህ የወንጌል ጠላት ምናምን ያልናቸው የተባበኮ ስንት አለ እዛ ውስጥ የህይወትን መንገድ ማን ያሳየኛል የሚል ማለት ነው።
ጌታ ኦልሬዲ ነክቷቸው እኛ ሄደን የቀረውን ታሪክ ልነግራቸው የሚገቡ በጣም ብዙ ሰዎች አሉ። አልረሳውም። አንዴ ኢትዮጵያ ነበርኩ። ከኦርቶዶክስ ወጥተው ቄሶችን የሚያገለግሉ ሰፖርት የምናደርጋቸው ሰዎች ነበሩ እና ትልቅ ቤት ተከራይተው እዛ ውስጥ በሌሊት ቄሶችን እያመጡ ያሰለጥናሉ። እና ያኔ ደግሞ ያው አንዳንዴ ፐርሲኪዩሽን አለ፣ ወንጌል አማኞች እንደዚህና ወደ ቤታቸው እየሄድን በመኪና ከወዲያ ማዶ አንድ ቄስ ሲመጡ አያለሁኝ፣ ያው በልብሳቸው ስለሚታወቅ እና ንስሐ ገባለሁ። በውስጤ ነበር ማለት እነዚህ ናቸው እኮ መከራ የሚያበሉን እያልኩ ነው የማስበው፣ ቄሱን አይቼ ማለት ነው። ልክ ስንደርስ ለካ ይተዋወቃሉ እና ከአጠገብ ያሉት የሙቭመንቱ መሪ አባ እሱ ነው ዶክተር ማርቆስ ከአሜሪካ የሚረዳን ምናምን ሰላም በሉት አሉ። ከዛ ጎንበስ አሉና መስኮት ተከፍቷል፣ ሰላም አሉኝና ይሄን ስታይ ሌላ እንዳልመስል ወንድም ነኝ አሉ። ልቤን በቃ I'm sorry Lord፣ በቃ ይሄን ስታይ ሌላ እንዳልመስል እኔም ወንድም ነኝ። እና ሰውን አለባበሱን አይተን አካሄዱን አይተን የገባበት የወጣበትን አይተን በቃ እንፈርጀዋለን። እግዚአብሔር ግን በሰው ልብ ውስጥ ስንት እየሰራ ነው። የኛ አይን ሲበራ ጌታ ሲያበራልን ካለባበስ አልፈን ሌላውን እናያለን፣ ውስጡን እናያለን። እግዚአብሔር ኦልሬዲ እየሰራ ያለውን እናያለን። እና እንዲህ ነው ያላቸው። ወደ ጥቅሴ ልምጣ። ቃላቶችን ልተርጉምላችሁ፣ የምታውቁት ነው ግን ዲፕ የሆነ ሚኒንግ አላቸው። እዚሁ ማቴዎስ 9 ላይ ነው የምንቆየው፣ ሌላ ቦታ እንሄድም። ኢየሱስም በምኩራቦቻቸው ይላል። ምን እያለ ነው? ይሄ ምኩራብ የሚባለው ነገር የኔ አይደለም፣ የነሱ ነው። ቸርች ከተባለ የኔ ነው ይላል። የጠፋችኋን እንኳን 7ቱን ቸርቾች ስታዩ ስቲል የኔ ናቸው ይላል። የደከመችውንም ምኩራብ ሲባል ግን በምኩራቦቻቸው ይሄ የነሱ ነው። ግን የነሱም ቢሆን እገባለሁ። ለምን? ህዝብ ያለው እዛ ነው። ህዝብ ፍለጋ ነው የምገባው እያለ ነው። ህዝብ ካለ የትም እገባለሁ፣ የኔም ባይሆን እገባለሁ። ስንቶቻችንን we feel comfortable የሌሎች የሆነው ውስጥ ገብተን ሰው ለማዳን የምንገባ ማለት ነው። የኛ ያልሆነው ውስጥ ገብተን እንደዚህ ቸርች ተሰብስቦ ስንጋበዝ እንዴ ቀላል ነው። ይሄማስ ጌታዬን የሚወዱት ጋር ሆኜ ቃል ብቻ ማድረግ ቀላል ነው። ግን ሌላ ማህበር ውስጥ የጌታ ያልሆነ ነገር ውስጥ ገብቶ ህዝቦችን ለማዳን ማለት ነው። እዚሁ ምዕራፍ ላይ መጨረሻ ቁጥር ላይ ምን የሚል አለ መሰላችሁ? እንግዲህ የመከሩን ጌታ ይላል። መከሩ ጌታ አለው ማለት ነው። የመከሩ ጌታ ማን ነው? እግዚአብሔር ራሱ ነው። እዚሁ ውስጥ ያሉት ሰዎች የጌታ ናቸው። ጌታ ሲስተሙ የኔ አይደለም፣ ህዝቡ ግን የኔ ነው። የትም ሲስተም ውስጥ የሆኑ ይሄ ሲስተም የኔ አይደለም፣ እዛ ሲስተም ውስጥ ያሉት ግን የኔ ናቸው ይላል ማለት ነው። መከሩ የኔ ነው። ጌታ አለው። ለመከሩ ሞች አለው። ዛሬ በህይወት የሌሉት የሚድኑት የጠፉ ሰዎች የኔ ናቸው። ስለዚህ በምኩራቦቻቸው እሄዳለሁ። የኔ አይደለም ሲስተሙ፣ እዛ ውስጥ ገብቼ ግን የኔ የሆነውን ህዝብ አድናለሁ እያለ ነው ማለት ነው። ሄዶ ምንድነው የሚያደርገው ካላችሁ የመንግስትንም ወንጌል እየሰበከ ይላል። የሚሰብከው አለ። ባይ ዘ ዌይ ሁላችን ሰባኪ ነን። እኛ ብቻ አይደለም፣ የሰው ዘር በሙሉ ሰባኪ ነው። አሁን ዲሲ አካባቢ እናንተ ያላችሁበት ከተማ ሲመጣ ከሚሰበከው ስብከት አንዱ ጥሩ ምግብ ያለበት ሬስቶራንት ነው። የእንትና ቤት ተብሎ ይነገራል፣ ይሰበካል። ኖ እንትና ጋር ነው መሄድ ያለብህ ይባላል። ቆንጆ ምግብ ያለ እንትን ከፈለክ እዚህ ቤት ነው የሚኬደው። ሰባኪ ብዙ አለ፣ የሬስቶራንት ሰባኪ ማለት ነው። ኖ እዛ አትሂድ፣ እዚህ ሂድ፣ እኔ እነግርሃለሁ። እዚህ ቤት እንደዚህ አይነት ነገር አንደኛ እዚህ ነው
ብለውን ትናንትም ሄደን በልተናል። ቆንጆ ነበር። ስለዚህ ሰባኪ አለ፣ ሰባኪ አልጠፋም። የሚያስፈልገው ግን የመንግስቱን ወንጌል የሚሰብኩ ናቸው። የመንግስቱን ወንጌል የሚያድነው የመንግስት ወንጌል ነው። ሰባኪ ብዙ አለ፣ ግን ሰዎችን ወደ ኢየሱስ የሚመልስ ወደ እግዚአብሔር መንግስት የሚያስገባ ጠማማውን የሚያቀና በሞት ላለ ህይወት የሚሰጥ ተስፋ ለሌለው ተስፋ የሚሰጥ ሌላ ስብከት የለም። የመንግስቱ ወንጌል ብቻ ነው ይሄን ማድረግ የሚችለው። ስለዚህ ጌታ ኢየሱስ ክርስቶስ የመንግስቱን ወንጌል ይሰብክ ነበር። ቀደም እንዳልኳችሁ ዘዋሪ ነበር፣ ይዞራል። ሰዎችን የሚያጣላ ወንበር ነው እንጂ ጫማ አይደለም። ወንበር ያጣላል፣ ቦታዬን ወስዶብኝ ምናምን ተብሎ ይጣላል። የሚዞር ሰው ግን በምን ይጣላል? ጌታ ጥል የለውም ከማንም ጋር። በቃ ዞራለሁ። ጌታ በነበረበት ጊዜ እዛ አካባቢ ገሊላ አካባቢ 3 ሚሊዮን ህዝብ አለ ተብሎ ይገመታል። ያልሄደበት መንደር የለም፣ ያልገባበት ከተማ የለም። አንዳንዴ ቆይ እዚህ እየጠበቁ ነው ሲባል ኖ ወደ ሌላ ደግሞ መሄድ አለብኝ እያለ ይሄዳል። መሄድ አለብኝ። ስለዚህ የጌታ ኢየሱስ ክርስቶስ ፌቨሪት ትእዛዝ ምንድነው? ፎሎ ሚ ነው። ተከተለኝ። ወዴት? ስትከተለኝ ታያለህ። በቃ ተከተለኝ ነው። ለምን? እየሄደ ነው፣ ሁሉ ጊዜ እየሄደ ነው። የሚሄደው ደግሞ የጠፉት ሰዎች ጋር ነው። አውቃችኋል፣ አስተውላችኋል? የሚበላው ምግብ ከጠፉ ሰዎች ጋር ነው። ሰዎች ቤት ሲገባ ጥያቄ ይፈጥራል። እንዴት እዚህ ቤት ይገባል? በእውነት ይሄ ሰው የነቢይ ነው እንዴ? ያቅራል እንዴ? ከማን ጋር እንደሚበላ ብለው ያሙታል። የኃጢአተኞች ጓደኛ ይሉታል። የማይገባበት ቤት የለም፣ የማይሄድበት ስፍራ የለም፣ የማይበላው ምግብ ከሌሎች ሰዎች ጋር የለም። አንድ ሰው እንደውም ምን አለ? ጌታን ለመስቀል የጋረደው ከማይሆኑ ሰዎች ጋር ስለበላ ነው አለ። በቃ እሱ የጠፉ ሰዎች ጋር እዛው ነው የሚሄደው። አይ ዶንት ኖ ስንቶቻችን ያንን እንደምናደርግ። አንዳንዴ በተለይ ወደ ጌታ ረጅም ጊዜ ካረግን ጌታን ከማያውቁ ጋር ያለን ትስስር እያነሰ በቃ የምናውቀው በሙሉ እኛ ነው የሚመስል which is good። ግን ሌሎችን ለመድረስ ለዚህ ነው አዳዲስ ክርስቲያን the best evangelist ኮኔክሽን ወሬ ያላቸው ግን አልተበጠሰም፣ አላረጀም። ስለዚህ እነሱ ወጥተው የድሮ ጓደኞቻቸውን ሁሉ ባንዴ ወንጌል መስበክ ይችላሉ። እና ጌታ ኢየሱስ ክርስቶስ እንደዛ ነበረ። ይዞር ነበር። ብዙ ህዝብን ባየ ጊዜ አይኑ የተከፈቱ ነበሩ። ያያል። ባይ ዘ ወይ ሁላችን እናያለን። አይናችን የተለያየ ነገር ነው እንጂ የሚያየው እናያለን። ለምሳሌ ሙዚካሊ ጌታ የባረካችሁ ሰዎች አሁን ስናመልክ አንዳንዶቻችሁ አይ ቢቱን እዚህ ጋር በላሹት ምናምን ትላላችሁ። ይታያቸዋል። ለዛ ስለተቀረጻችሁ ማለት ነው። አይናችሁ ለዛ ክፍት ያለ ነው። እኛ ሰላም ብለን ስናመልክ አይ እዚች ጋር እንዲህ ቢያረጋት ነው ምናምን ትላላችሁ። እናንተ ማምለኩን ትታችሁ ማለት ነው። ስብከትም ያላችሁ አሁን እየሰማችሁ ይሄ ሰውዬ እንደው እንዴ ቢላ ይሻልም ነበር አሁን ይሄን ቃል ከሚመርጥ ይሄኛው እያላችሁ ሰማላችሁ። ለተጠራንበት ነገር ማለት ነው። ኢየሱስ ሲያይ የሚያየው እረኛ አለው ወይስ የለውም ብቻ ነው? እረኛ ስለሆነ ማለት ነው። የነፍሳችን እረኛ እሱ ነው። የእረኞች አለቃ እሱ ነው። እግዚአብሔር እረኛዬ ነው የተባለው። ዳዊት እረኛ ነበር፣ በዳዊት ዙፋን ነው የሚነግሰው። እግዚአብሔር እረኛ ነው። ጌታ ኢየሱስ ክርስቶስ እረኛ ነው። ስለዚህ ሰዎችን ሲያይ እረኛ አለው ወይስ የለውም? በቃ ሌላ ነገር አይደለም የሚያየው። ይሄ ደግሞ ከምንም በላይ የሚሻል እይታ ነው። ሰዎችን ስናይ ይሄ ሰው እረኛ አለው ወይስ የለውም?
እረኛ ከሌለው እንዴት ነው ወደ እረኛ ማስተዋወቀው? ምክንያቱም ያለ እረኛ ትንሽ ቆየት ብዬ ነግራችኋለሁ ኑሮ አይቻልም። ስለዚህ ጌታ ኢየሱስ ክርስቶስ ሰዎችን ባየ ቁጥር እይታው እረኛ አለው ወይስ የለውም በሁለት ነው የሚከፍላቸው። ዛሬ የምንከፋፍላቸው ብዙ ነው። በዘር ይለያያል፣ በፖለቲካ ፓርቲ ይለያያል፣ በምናምን ይለያያል። ጌታ ኢየሱስ ክርስቶስ እንደሱ መለያ የለው። እረኛ አለው ወይስ የለው? በቃ እረኛ ከሌለው ደግሞ እንዴት ነው እረኛ ስም ማመጣው? ተስፋ እንዲሆነው ህይወት እንዲሆንለት ማለት ነው። ያንን ነው የሚያደርገው። ሌላው በጣም ወደው መከሩስ ምን ነው የሚለው? ብዙ ነው። መከሩ ብዙ ነው። የመከር ችግር የለበትም ጌታ። የመከር ችግር ኖሮት አያውቅም። መከሩ ብዙ ነው። አይኑ ለተከፈተለት መከሩ ብዙ ነው። የት ወጥቼ ልመስክር ተብሎ ሰው አይጨነቅም። መጠጥ ቤት ካለ እኛ መጠጥ ቤት ስናይ ጌታ መከራ ያያል። እረኛ የሌለው በመጠጥ እረኛ ፍለጋ የገባውን ያያል። ይሄ ሰውዬ እኮ እኔ ጋር ቢመጣ ይሄ የሚጠጣው መጠጥ አይመኝም ነበር። ለዛች ሳምራዊት ሴት እንዳላት እኔ የምሰጥሽ ውሃ ዳግም እንዳትጠሚ የሚያደርግ ነው። እኔ እኮ ጋር ብትመጣ ከዚህ በኋላ መጠጥ አያስፈልግም፣ ረክተህ ከኔ ጋር ትኖራለህ እያለ መከር ነው የሚያየው ጌታ። ተቸገርኩ የሚለው ምንድን ነው? ሰራተኞች ግን ጥቂቶች ናቸው። ማች አያደርግም። የሰራተኛና የመከሩ ቁጥር ማች አያደርግም። ስለዚህ እናንተ ጥቂት ሰራተኞች ኦቨርታይም ስሩ አላለም። ምን አለ? ጸልዩ። እግዚአብሔር የመከር ሰራተኛ እንዲጨምር ጸልዩ። ባይ ዘ ዌይ ጌታ የሚፈልገው ሊደር አይደለም፣ ሰራተኛ ነው። አሁን እኛ መሆን የምንፈልገው ሊደር ነው። አንዳንዴ ሰዎች በቃ እኔ እኮ ድሮ ቸርቿን ሲጀምር በረም ከፍትኔ ሽንት ቤት ማጸዳኔ ምናምን አሁን ግን አሁን ሊደር ሆኛለሁ ይላሉ። ጌታ ግን እሱን አይደለም የሚለው። እኔ ሰራተኛ ነው የምፈልገው፣ ሸሚዙን አጥፎ ወደ ስራ የሚገባ የጎደለኝ ሰራተኛ ነው። የሰራተኛ ያለ የጮህ ነው። ሰራተኛ ያስፈልገኛል። ዛሬም ሰራተኛ የለኝም፣ በቂ አይደለም። መከሩ ብዙ ነው። መከር ደግሞ ይሻለው የራሱ የሆነ ችግር አለው። መከር በሰዓቱ ካልታጨደ አይጠብቅም። በቃ የዛሬ 6 ወር መጣለው ቆይ እስኪ ምናምን አይባልም። መከሩ ጠፋ ማለት ነው። በህይወቴ ከሚቆጩኝ ከሚያሳዝኑኝ ነገሮች አንዱ ወዳጅ ነበረኝ። ጠበቃ ነው፣ የኔ ታካሚ ነው ነበር እና በቃ ሴልፎኔ ያለው ያው ዶክተሮች ሲጠሩን ታካሚዎች ዶክተር ከሌ ብለው በላስት ኔም ነው የሚጠሩን። እሱ ማርቆስ ብሎ ነው የሚደውልልኝ። ሴልፎኔ ያለው እንጫወታለን እና በቃ ስለ ጌታ ትንሽ ነገር ያውቃል፣ ግን በደንብ አልነገርኩትም። እና አንድ ቀን ኢትዮጵያ ደርሼ ስመለስ ህይወቱን እንዳጠፋ ሰማሁ። እና ሳይ ደግሞ እኔ አውሮፕላን ውስጥ ያለው ደውሎልኝ ነበር ሴልፎኔ ላይ እና የሆነ ነገር ሊያወራኝ ፈልጎ ነበር። የለሁም እና ምን ነው ይሄን ሰውዬ ቁጭ አድርጌ በነገርኩት ኖሮ በደንብ በቃ አለን ጓደኛ ነን ብዬ ማለት ነው። መከራ አይጠብቅም። መከር ያልፋል፣ ሰዓቱ ያልፋል በቃ። ስለዚህ ሰራተኛ ሁኑልኝ። መከር አለ፣ መከር ችግር የለብኝም። ሰራተኛ ግን የለኝም። አዩ ዊሊንግ እያልን ነው ማለት ነው።
የመከሩን ጌታ ወደ መከሩ ሰራተኞች እንዲልክ ለምኑት። እንዲልክ ማን የሚልከው? እግዚአብሔር። መላክና መሄድ አንድ አይደለም። እግዚአብሔር ሲልከን he will take responsibility። ስንሄድ በራሳችን ወጪውን ችለን ምናምኑን ችለን ይቅናኝ በሉልኝ ምናምን ብለን የምትሄደው። ሲልከን ግን I will take a responsibility። የሚያስፈልጋችሁን እኔ ቴክ ኬር አደርጋለሁ። እናንተ ሂዱልኝ እንጂ በመንገድ ወጪውን እኔ እችላለሁ። የሚያስፈልጋችሁን ጸጋን እሞላባችኋለሁ። ቃላትን ባንደበታችሁ እሞላለሁ። ሂዱልኝ እንጂ እኔ ወጪውን እችላለሁ ብሎ ነው ማለት ነው። ስለዚህ እንዲልክ ለምኑት። ይሄንን የግሪክ ተማሪ አይደለሁም፣ ግን the original Greek word ኤክባሎ ነው የሚለው። ኤክባሎ ማለት ልክ ጌታ ኢየሱስ ክርስቶስ አጋንንትን ከሰዎች ሲያስወጣ በኃይል እንደሚያስወጣ ሰራተኞችን ከቤተ ክርስቲያን እንደዚህ በኃይል እንዲልክ ለምኑት ነው የሚለው። ፎርስፉሊ ማለት ነው። በቃ በግድ መሄድ አለብህ። you've been here too long መሄድ አለብህ ብለን ጌታ ከእንደዛ መንጥቆ እንዲያወጣቸው ጸልዩ የሚለው ማለት ነው። ጸልዩ ሲል ደግሞ በቃ ጌታ ሆይ ፈቃድህ ከሆነ አሜን ምናምን አይደለም። አሁን ብዙ ልጆች አሉ። ይሄ ቸርች በቃ ተተኪ ምንም ችግር የለውም። ልጆች አይፓድ ከፈለገ አይዋንናው ያለ ነው የሚያለቅሰው። ዝም በል ኖ በቃ እስክትሰጡ ድረስ አይተው። እንደዛ ጸልዩ ነው የሚለን። ጌታ እስኪመልስላችሁ ድረስ እንደዛ ነዝንዙት፣ አታቁሙ። በቃ ሰራተኞች እስኪላኩ ድረስ ጌታ ሆይ ላከን እያልን እንድንጮህ ማለት ነው። እንደዛ አይነት ጸሎት፣ የማያቆም ጭቅጨቃ፣ የማያቆም እንባ፣ በቃ የሚያደክም ነገር እንዲሆን በጌታ ጆሮ ውስጥ ጌታም ኦኬ በቃ አደርጋለሁ ብሎ እስኪልክ ድረስ ማለት ነው። እንዲያርጉ ነው የሚለው። አሁን ይሄንን ያነበብኩትን ክፍል ስታዩ በጣም ቆንጆ ቦታ ውስጥ ነው የተጻፈችው። እስካሁን ድረስ ጌታ ኢየሱስ ክርስቶስ ብቻውን ነው የሚሰራው። የሚፈውስ እሱ፣ የሚሰብክ እሱ፣ የሚያድን እሱ። አሁን ምዕራፍ 10 ላይ ሁለት አድርጎ ሊልካቸው ነው። ስለዚህ እቺ መታጠፊያዋ ነች። this is the hinge። ጌታ ብቻውን ሲያደርግ ቆየ፣ እዩ እያለ ሲሰራ አየ። አሁን ሁለት አድርጎ ሊልካቸው ነው። ጸልዩ አላቸውና መጸለይ ሲጀምሩ ገና ጸሎቱ ሳይደርቅ ለሁለት አድርጎ ላካቸው። በሉ go you could do it። ሰራተኛ አግኝቻለሁ፣ ጸሎት የተመልሷል ብሎ ማለት ነው። እና እነዚህን 12ቱን ምዕራፍ 10 ላይ ስማቸው ይጠቅስና ሁለት አድርጎ በቃ ላካቸው። ሂዱ፣ ስሰራ አይታችሁኛል፣ አጋንንት ሳስወጣ አይታችኋል። እንደውም ምንድነው የሚላቸው? 12ቱን ቁጥር 8 ላይ ምዕራፍ 10 8 ላይ ድውዮችን ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ፣ በከንቱ ተቀበላችሁ በከንቱ ስጡ ብሎ ሁለት አድርጎ ላካቸው ይላል። በቃ ሂዱ፣ እኔ የሚያስፈልጋችሁን ሁሉ አደርጋለሁ ብሎ ማለት ነው። በቃ እግዚአብሔር ይላከን እንጂ የሚያስፈልገውን ነገር ያደርጋል። እግዚአብሔር ኃላፊነት ይወስዳል። አንድ ጊዜ ዛሬ 2017 ነው እግዚአብሔር ወደ ግብጽ ሄደን ስራ እንድንጀምር ነገረን እና ወደ ግብጽ ሰዎች እዛ ያሉትን ኮንታክት አደረኩኝ፣ ሄድኩኝ እና ካይሮ ዳውንታውን ካይሮ ትልቅ የካቶሊክ ቸርች እዛ ተሰበሰብን። ግብጻውያን አሉ፣ የኢትዮጵያን ስደተኞች፣ የኤርትራን ስደተኞች አሉ እና ኢትዮጵያ ውስጥ እግዚአብሔር እየሰራ ያለውን ነገር ነገርኳቸው። አሁን የመጣሁት በቃ ግብጽን ኢትዮጵያ መድረስ እግዚአብሔር ግብጽን መድረስ ይችላል እና ሚስዮናዊ ለመላክ ነው አልኳቸው። ሰሙ። ከዛ ምን አልኳቸው? የግብጽ ህዝብ ምን ያህል ነው አልኳቸው እና 100 ሚሊዮን ነበር ያኔ። 100 ሚሊዮን አሉ። እንግዲህ ለእያንዳንዱ 1000 ሰው አንድ ቤተክርስቲያን ያስፈልጋል። ስለዚህ ለ1000 ሰው አንድ ካስፈለገ ለ100 ሚሊዮን ምን ያህል ነው አልኳቸው። ካልኩሌት አደረጉ። 100,000 አዎ በቃ አሁን እንደዚህ አይነት ቆንጆ 100,000 ቸርቾች በግብጽ ውስጥ እንተክልና በቃ እንጨርሳለን ስላችሁ ኖ አሉ። ምን ነው አልኳቸው።
አንደኛ ገንዘብ የለንም፣ ሁለተኛ ገንዘብ ቢኖር እንኳን መንግስት አይፈቅድም። ረሳሁ እንደ እኮ የእስላም መንግስት ነው ምናምን አሉ። እና እኔም ወደዛ እንዲመጡልኝ ስለፈለኩ ነው። ዋሽ ያልኳቸው 100,000 ቤቶች ሳሉ ያልኳቸው ግብጽ ውስጥ ከዛ በላይ አሉ። እና 100,000 ቤቶች ቸርች ብናገስ እሱ ይቻላል አሉ። ኦኬ በቃ አሁን ጎላችን እንግዲህ 100,000 ቤቶች ቸርች እናደርጋለን፣ ቤተክርስቲያን ተካዮች እንልካለን፣ እንዲህ ነው አልኳቸው። እሺ አሉ። ይህን ስራ የምትጀምሩ ሲባል 17 ሰዎች መጡ እና ተንበረከኩ። ሲንበረከኩ አንዷ ምን አለች? በአረብኛ አለቻቸው። ምንድን ነው ያልሻቸው አልኳት። አይ ይሄ ስራ ህይወታቸውን ሊያስጠይቅ ስለሚችል ከፈሩ አይነሱ፣ ያልተንበረከከ ሰው ስላለ በቃ ተነሱ ነው ያልኳቸው። ግን እስከ ሞት ድረስ በቃ እንታመናለን ካሉ ይጸልዩ። አይ ጥሩ ብለሻል እሺ ስላቸው ሁሉም በቃ እስከ ሞት ድረስ እንታመናለን አሉ። 17ቱ እጃችንን ጭነን ጸለይን። ስራ ጀምሩ አልኳቸው። በእምነትም እኔ በቃ 100 ትሆናላችሁ፣ እግዚአብሔር ይረዳናል። እኔንም አንተስ አሜሪካ ስትሄድ ትረሳናለህ ወይስ ከኛ ጋር አሉኝ። እኔም ከነሱ ጋር ቃል ገባሁኝ፣ ጌታ በህይወት እስካለው ድረስ አብረን እንሰራለን ብዬ ማለት ነው። ስለዚህ ወደ አሜሪካ ስመለስ እንግዲህ ጌታ ሆይ ሂዱ አልከን፣ ሄጃለሁ። ይኸው 17 ሰው ስራ ጀምረዋል። አሁን ገንዘቡ ያስፈልገናል። ብዙ ጊዜ ሰው ገንዘብ ይዞ ነው ስራ የሚጀምረው። የእግዚአብሔር መንግስት እንደዛ አይደለም፣ በባዶ እጅ ነው የሚጀምረው። ትዝ ይላችኋል ቤተክርስቲያን ምዕራፍ 2 ላይ ተወለደች። ሐዋርያት ሥራ ምዕራፍ 2 ምዕራፍ 3 ምሽት ጀመረች። ጴጥሮስና ዮሐንስ ወደ ቤተ መቅደስ ሲሄዱ የሚለምነውን ሰው እስኪ ወደኛ አይ አሉ። ይሄ ሰውዬ በቃ ወፍራሙን ነው የሚሰጠን ብለው ደስ ብሎ ሲያ ኪሽ የሚልም የለም። ቸርች ተጀምሮ ባጀቷ ዜሮ ነው። ዜሮ ባጀት ያለው ቸርች ይባላል እንዴ? ኦፍ ኮርስ በገንዘብ አይደለም ቸርች የሚለካው። ስለዚህ ብርና ወርቅ የለንም፣ ያለን እንሰጣለን፣ በጌታ በኢየሱስ ክርስቶስም ተነሳና ተመላለስ አሉ። ብድግ ብሎ ተነሳ። በቃ ገንዘብ ሲያስፈልግ ገንዘብ ይመጣል። ገንዘብ ግን አገልግሎትን አይወስንም። ሂዱ ያለን ድረስ እንሄዳለን። ገንዘብ ካስፈለገን ደግሞ ገንዘብ ይሰጠናል። አንዳንዴ ደግሞ ገንዘብም አያስፈልግም። ስለዚህ ፊተኛውን እንዳናምታታ ብዬ ነው። ስለዚህ አሁን ምን አልኩኝ እኔ? በቃ ጌታ ሆይ $250,000 ብትሰጠን 1 ዓመት 2 ዓመት እነዚህ 100 ሰዎች ግብጽ ውስጥ ማሰማራት እንችላለን፣ ገንዘብ ሳልጠይቅና በቃ ስትራቴጂ ስጠኝ ያልኩ ጸልያለሁ። እና አንድ ቀን ምን ሐሳብ መጣልኝ? በቃ 10 ቤተሰቦች ብጽፍ እነዚህ 10 ፈቃደኛ ቢሆኑ 25,000 መስጠት ይችላሉ፣ ብዙ ሳይጎዳቸው። ስለዚህ በቃ እነሱን ልጠይቅ። እነዛ 17 እስከ ሞት ድረስ ብለው ከተንበረከኩ እኔ አሁን በቃ ቲቪቴን መዋጥ አለብኝ። ገንዘብ ጠይቄ አላቅም፣ ግን ሰዎች ጋር ደውዬ በቃ 25,000 ስጡ ማለት አለብኝ። ራሴን አበረታታሁት። በቃ ይቻላል፣ በቃ ጌታው ያግዘኝ እያልኩኝ ማለት ነው። እና የመጀመሪያ ካፕልስ ጋር ደወልኩኝ እና መጥቼ ገንዘብ ልጠይቃችሁ ብዬ ነበር፣ ቀጠሮ ብትሰጡኝ አልኳቸው። ሹ አሉና ዓርብ ቀን ነው 11 o'clock ቢሆን አሉኝ። ሄድኩኝ እና ፊታቸውን እንኳን ማየት ከበደኝ። በቃ መሬት እያየሁኝ እያልኩ ነው የማወራው። እና ሚስቴው ታበተ ንገረን እንጂ እኛ ምን እናውቃለን? እኛ ስራ ነው የምንውለው፣ እግዚአብሔር ምን እያደረገ እንደሆነ አናውቅም። እና ንገረን አሉኝ እና አበረታቱኝ። ነገርኳቸው፣ እናንተ ነገርኳችሁን ታሪክ እግዚአብሔር ወደዛ እንዴት እንደወሰደን እንደዚህ አሁን የሚያስፈልገን $250,000 ነው። እናንተ የመጀመሪያ ካፕል ናችሁ። 10 ካፕል ጠይቅ ነው፣ ከእናንተ በኋላ 9 አሉ እና ፈቃደኛ ብትሆኑ 25,000 ብትሰጡን እንደዚህ አልኳቸው። እና ሰሙና እሺ በቃ ጸልያለን፣ ደውልልሃለን አሉ። የዛኑ ቀን ማታ ነገና እና ቼክ ውሰድ የሚል ቴክስት ላኩልኝ። ኦኬ 1 down 9 to go አልኩኝ። በቃ እና ቤታቸው ሄድኩኝ። ቤታቸው ሲሄድ በመጀመሪያ ልናመሰግን እንፈልጋለን አሉ። ልናመሰግን ምን አድርጌ አልኩኝ። እና ይሄ ገንዘብ እጃችን ላይ 4 ወሩ ነው። እግዚአብሔር ለሚሽን ብሎ ነው የሰጠን። ብንጠብቅ የለም እንደውም ሪሰንትሊ በቃ እንከፋፍለውና ሰፖርት ለምናደርጋቸው ለእናንተም ጭምር እንስጥና እንገላገላለን። በኋላ ግን ትንሽ እስኪ እንጠብቀው። በኋላ ትናንትና ስትነግረን የኔም የባለቤቴም ልብ ዘለለ። ለዚህ ነው ለካ እግዚአብሔር የሰጠን። ስለዚህ ጸሎታችን መልስ ሆንክልን አሉ። በኋላ ቼኩን ሰጡኝ። ሳየው $300,000 ቼክ ነው። በልብ ውስጥ ያለውን ሁሉ ሄዳ አድርጋሉ። እና መጀመሪያ ያልኳቸው ምንድነው? የ9 ካፕል ፊት ከማየት አዳናችሁ። የከበደኝ እሱ ነበር። ስለዚህ
እንደውም እነሱ ምን አሉ፣ በቃ ጓደኞቻችንን ቤተሰቦቻችንን እንጋብዝና ራት ሰርተን ደግሞ ይሄን ታሪክ ትነግራቸዋለህ አሉን። ከ2 ከ3 ሳምንት በኋላ እንደዛ አደረጉ። እኔና ባለቤቴ ሄድን፣ ነገርናቸው። ሌላ $75,000 ሬስ ተደረገ። በቃ በዛ ስራ ጀመርን ማለት ነው። እና ወደ ልቤ ምንድን ነው የመጣው? ምናልባት 4 ወር ዘግይቼ ነበር ማለት ነው። እነዚህ ሰዎች 4 ወር ሲጠብቁ ሳይከፋፍሉት እንኳን ሄጄ መጣሁኝ። ግን ምን ልላችሁ ነው? ስንሄድ የላከን ጌታ he'll take care of it። እግዚአብሔር ለምሳ ጋብዘዋችሁ እንድትከፍሉ አይጠብቃችሁ። he will pay for the lunch። እና መሄድ አለብን። በቃ እንዲልካቸው እሱ ይላከን እንጂ ወጪያችንን ሸፍኖ የሚያስፈልገንን አቅርቦ በቃ እንደው አመስግነው ሰዎች እንኳን መጣ አንተን እኮ ነው ስንጠብቅ የነበረው ብለው ይሰራሉ። ከየት እንደሚመጣ እናቀውም፣ ግን ይመጣል። በትክክል ይመጣል። እግዚአብሔር በትክክል ይሰራል። I'm sure እድል ቢገኝ እዚህ ያላችሁ ብዙ እንደዚህ አይነት ምስክርነት እንዳላችሁ አስባለሁኝ። እግዚአብሔር ሰሪ ስለሆነ የሚሰራ ስለሆነ ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ባያቸው ጊዜ እረኛ እንደሌላቸው በጎች አየ። በጎቹ እረኛ የላቸውም። ሰራተኛ ደግሞ ያስፈልገኛል። ሰራተኛ ደግሞ ትንሽ ነው። ትናንት ማታ ጉግል አረኩኝ ስለ ከተማችሁ ለማወቅ የአንኤምፕሎይመንት ሬት ሜሪላንድ ምን ያህል ነው ብዬ ጉግል ስጠይቅ 3.6% ነው አንኤምፕሎይመንት ሬት። 3.6% አንኤምፕሎይመንት አለ ሜሪላንድ ውስጥ። ሲልቨር ስፕሪንግ አካባቢ 3.5% ነው አንኤምፕሎይመንት። ዩኤስ ውስጥ አሜሪካ the whole United States 4.3% ነው አንኤምፕሎይመንት። the largest ትልቅ አንኤምፕሎይመንት ያላት ሀገር ሳውዝ አፍሪካ ነች። 35.6% አንኤምፕሎይመንት አለ ሳውዝ አፍሪካ። በኋላ ግን ምን አሰብኩኝ? I think the largest unemployment rate ያለው ቸርች ውስጥ ነው አልኩኝ። ቸርች ውስጥ 20% ሰራተኛ ከተገኘ ትልቅ ነው። 20% የሚሰጥ፣ 20% ታማኝ ሆኖ የሚያገለግል፣ 20% በቃ እግዚአብሔር ሆይ I'm available የምትለኝን አረጋለሁ የሚል ከተገኘ ብዙ ትልቅ ነገር ይሰራል። ስለዚህ 80% አንኤምፕሎይመንት አለ ማለት ነው። Can you imagine እንደ ሜሪላንድ አንኤምፕሎይመንቱ እዚህ አዲስ ልደት 3.6% ብቻ ቢሆን ማለት ነው። 96.4% የዚህ ቤተክርስቲያን አገልጋዮች ሰራተኛ ቢሆኑለት ለጌታ ማለት ነው። በአስራታቸው ታማኝ ሆነው ሚሽን ሲባል እንቆረሳለን ቢሉ፣ ወጥተን እንመስክር ሲባል ወጥተን እንሰራለን ቢሉ፣ የጠፋው የኛ ተራ ነው ሲባል በቃ ተራዬ ነው ወጥቼ መሰክራለሁ ቢሉ፣ የሚሰብኩት የመንግስት ወንጌል ብቻ ቢሆን Can you imagine? ዋው ትልቅ ስራ ይሰራል። እና በቃ 2000 ዓመት ሞላው ጌታ ዛሬ ጸሎቱ ሰራተኛ የለም ነው። አንዳንዶቻችሁ በጌታ ላይ ያዝናቸዋል። 2 ዓመት ጸልዬ አልመለሰልኝም። ምናልባት አንዳንዶቻችሁ 20 ዓመት ምናምን እሱ ደግሞ ጠይቁ እኔ 2000 ዓመት እየጠበቅኩ ነው ጸሎት ያልተመለሰም ይላል ዛሬ። 2000 ዓመት 2000 ዓመት እየጠበቅኩ ነው ጸሎት ያልተመለሰ። ያንተ የ2 ወር ነው የምታለቅሰው። እና ጌታ የሚጠብቀው ጸሎት ነው። እረኛ እንደሌላቸው በጎች ብዙ አሉ። እነዚህ በጎች እረኛ ያስፈልጋቸዋል፣ ወደ እረኛ ማምጣት አለብን ብሎ የሚጸልይ ማለት ነው። አያችሁ በጎች እረኛ ያስፈልጋቸዋል። የእንግሊዝኛው ቃል ወደዋለሁ። እረኛ ሼፐርድ ነው፣ ከበጋ የተያዘ ነው። ጎት ሄርድ አይባልም፣ ሼፐርድ ነው የሚባለው። በግ ነው የሚጠብቀው። እና እግዚአብሔር እንስሳቶችን ሁሉ ሲፈጥር የተለያየ ዲፌንስ ነገር ሰጣቸው። አንበሳን ሲፈጥር ድምጽ ሰጠው። ድምጹን ብቻ ያሰማ ጫካ ውስጥ ያለው ሁሉ ይንቀጠቀጣል።
አንበሳ አለ ብሎ ማለት ነው። አንዳንዶቹም ግዙፍ አረጋቸው። ሲመጡ ይሰማል። ኦ ዝሆን መጣ፣ ራይኖ መጣ ምናምን ብለው ይሸሻሉ። አይቻሉም። በቃ እነዚህ አንዴ ከመታ ያልቃል ብለው ማለት ነው። አንዳንዶቹ ደግሞ በኃይል ፈጣኖች ናቸው። 80 ማይል ፐር አወር 100 ማይል ፐር አወር በኃይለኛ ፍጥነት ሄደው ካደጋ ያመልጣሉ። አንዳንዶቹ አይናቸው አሜዚንግ ነው። ገና ከሩቅ ችግር ካለ አይተው አይቼ ቢቀፈኝ ብለው ይመለሳሉ። ሌላው በጆሮ ድምፅ አንደኛ ነው። ገና ኮሽ ሲል ገና ከወዲያ ማዶ አደጋ አለ ብሎ ያውቃል። ሌላው ደግሞ ካሞፍላጅ ያደርጋል። አካባቢውን መስሎ ድንጋይ መስሎ ቁጭ ይላል። አደጋ ባጠገቡ ያልፋል። በቃ አትነቃነቅ ዝም በል ይላል። እንደ ኤሊ አይነቷ ደግሞ አንገቷን አስገብታ ድንጋይ ሆና ቁጭ ትላለች። እስኪ ምን ታገኛለህ? ምን ልትበላ ነው? እስኪ ሞክረኝ እያለች ማለት ነው። ለበግ ምንም የለውም። በጀርባ እንኳን ገልበጥ ካለ የሚያነሳው የለም፣ አይችልም። ድምፁ አያስፈራ፣ አይኑ በደንብ አያይ፣ ጆሮ አይሰማ፣ ጉልበት የለው፣ ስማርትም አይደለም። የበግ ተስፋው እረኛው ብቻ ነው። እረኛ ከሌለ አለቀ። ጥሩ ልብስ የለበሱ ትላልቅ ቤት የሚኖሩ ብዙ ዲግሪ ያላቸው እረኛ የሌላቸው በጎች ብዙ አሉ። ስታዩዋቸው በቃ የሚያስቀና የሚመስል ግን ለአደጋ የተጋለጡ። እኛ እኮ አንዳንዴ ስለማናስተውል ነው እንጂ እረኛችን ከስንት ከሚታይ ከማይታይ ነገር ይጠብቀናል። ሌሊት ይሁን ቀን፣ ጠዋት ይሁን ማታ እስኪ ትነካውና እያለ ቋ እያደረገ በህይወት ያኖረናል። የኛ ጥበብ አይደለም፣ የኛ ዕውቀት አይደለም። እረኛችን ስለማይተኛ እሱ ስለሚጠብቀን ውጊያችንን እየተዋጋልን ጨለማችንን እያበራልን የክፉን ድምፅ ዝም እያሰኘ እስኪ ትነካውና እያለ ሎጥ አሚን የያዕቆብ አጎት ማን ነው? ላባ በቃ ጌታ በሌሊት እንዲህ አለኝ እንጂ አንተን እኮ በቃ ልሰራልህ ነበር። በቃ ምን ዋጋልን አለ እስኪ ትነካውና የሚል ነው። ስለዚህ እኛን የሚያሰጋን የለም። መልካም እረኛ አለን፣ ጠባቂ አለን። ለሌሎች ግን ወይ ጉድ አውሬ አለ። መጽሐፍ ስለ ሰይጣን ሲናገር ይላል ሊሰርቅ፣ ሊገድል፣ ሊያጠፋ ሌላ ነገር አይመጣም። በቃ ለዚህ ነው የሚመጣው። እረኛ የሌለው መጨረሻው ይሄ ነው። አፋፍቶ ያርደዋል። ስለዚህ ወደ እረኛ አምጡ፣ እረኛቸው ይጠብቃቸው። እኔ መልካም እረኛ ነኝ፣ እኔ የበጎች እረኛ ነኝ፣ ነፍሴን ስለ በጎች አሳልፌ የምሰጥ መልካም እረኛ ነኝ ያለው ጌታ ወደ እኔ አምጧቸው ይላል። በእኔ ስር ካልሆኑ ምንም ይማሩ፣ ምንም ሀብት ይኖራቸው፣ ምንም አይነት ስልጣን ይኖራቸው የተጋለጡ ናቸው። ማምለጥ አይችሉም። እና እነዚህን ደቀ መዛሙርት ምን አላቸው? ምዕራፍ 10:16 ላይ እነሆ እኔ እንደ በጎች በተኩላዎች መካከል እልካችኋለሁ። ምንድነው እንደ ተኩላዎች በበጎች መካከል እልካችኋለሁ ቢለን ነው? ኦሊካኒት በፌ ማለት ነው። ግን ጌታ ምን አለ? ነው እንደ በጎች በተኩላዎች መካከል። ተኩላ አይኪው ሃይ ነው፣ በጣም ስማርት ነው፣ ስፒድ አለው፣ ደነጣጥሎ የሚበላ ነው። እና ደቀ መዛሙርቱ ምን አላቸው? እኔ በተኩላዎች መካከል ልካችኋለሁ። ለምን ስትሉት ተኩላ ያለው እረኛ የሌለው በግ ሊበላ ነው። ስለዚህ
አደጋ ላይ የወደቀውን በግ እንድታድኑ በተኩላዎች መካከል ልካችኋለሁ። ተኩላ አለ ብላችሁ እንዳትፈሩ፣ እኔ ከናንተ ጋር ነኝ። እረኛችሁ ከናንተ ጋር ነኝ። ከናንተ መውጣት ትችላላችሁ፣ መግባት ትችላላችሁ። የናንተን ውጊያ ያዋጋለሁ። ስሜ እግዚአብሔር ነው። እናንተን የሚነካ የለም እያለ ነው ማለት ነው። ስለዚህ የሚያስፈራን የለም። በጣም የምወዳቸው እንግሊዛዊ ሚስዮናውያን አሉ። እኛ ከተማ ረጅም ዓመት ኖሮ ነበር። እኛ አካባቢ አሁን ወደ ሲያትል ዋሽንግተን ሙቭ አድርገዋል። ጡረታ የወጡ ሚስዮናዊ ናቸው እና ማልከም ይባላሉ። ኢትዮጵያ መልካሙ ነው የሚሏቸው። ምናልባት አንዳንዶቻችሁ ሳውዘርን ኢትዮጵያ ታቋቸው ሊሆን ይችላል። እና ማልከም ኢትዮጵያ 40 ዓመት እንደዚህ ሚስዮናዊ ሆነው አገልግለዋል። ፒኤችዲያቸው በአርብቶ አደር ዙሪያ ነው። ያኔ ስሰማ 2 ሰው ብቻ ነው ፒኤችዲ ያለው አርብቶ አደር አጥንቶ፣ እሳቸው አንደኛው ናቸው። እና ኢትዮጵያ ውስጥ ወረቀት ተሰጧቸው። አሁንም እንኳን እንደዚህ የሚባለው አርብቶ አደር እዚህ ጋር ይኖራል፣ ከዚህ በታጠገቡ እንትን አለ፣ እነዚህ ሁለቱ የሚገዳደሉ ናቸው ምናምን ብለው በቃ ሁሉም በደንብ ነው የሚያውቁት። 40 ዓመት የኖሩበት ነው። ሳውዞሞ ታውቃላችሁ? ሳውዞሞ የሚባለው አካባቢ 16 የሚያክሉ ብሔረሰቦች አሉ። እና ያኔ እንግዲህ ከ30 ዓመት ከ40 ዓመት በፊት የሆነ ታሪክ ነው የምነግራችሁ። ያኔ አንዳንዶቹ ወደ ጌታ መጥተዋል፣ አንዳንዶቹ ደግሞ ገና አልመጡም። እና ወደ ጌታ የመጡት አንድ የጋበዟቸው ማልከምን እባክና ልናነጋገር እንፈልጋለን ብለው መሪዎች እና ሄድኩኝ አሉ ማታ ላይ። እና ይሄ ቦዲ የሚባለው ማህበረሰብ ከ16ቱ አንዱ ቦዲ ይባላል። ያኔ አሁን አይደለም፣ ያኔ ሰው ገለው ይበላሉ። እና ማን ነው እዛ መሄድ የሚፈልግ? አሬ ደና ነው። ከነሱ ጋር ፎቶ ተነስቼ ያለኝ ይሄው በህይወት አለው። ግን እነዚህ ቦዲዎች በሌሊት ይመጡና ሚስቶቻቸውን የሌሎችን ልጆቻቸውን በጥይት ይገላሉ። እና ምን አሏቸው ማልከምን? እነዚህ ቦዲዎች ሊጨርሱን ነው፣ አንድ ነገር አድርጉ፣ በሌላ ቋንቋ ከዚህ አካባቢ ሙቭ አድርጉን እንጂ ማለቃችን ነው አሉ። እና ማልከም ምን አሏቸው? እናንተ ሄዳችሁ ወንጌል ካልሰበካችሁ መግደል አያቆሙም፣ ስለዚህ ሄዳችሁ ወንጌል ስበኩ አሏቸው። የኛ ሰው ደግሞ ቀላል አይደሉም። እኛ ሳንሄድ የገደሉ ስንሄድማ በደንብ ይገሉናል። የእርሶ ቆዳ ግን ነጣ ስለሚል እርሶ ቢሄዱ ተስፋ አለ አሉ። አሁን መሽቷል፣ እንተኛ አልኳቸውና ተኛን አሉ። እንጸልይ፣ ነገ እንቀጥላለን አሉ። ማታ የእውነት ስጸልይ እኔ እንዲሄድ ተናገረኝ አሉ መንፈስ ቅዱስ። እና ጠዋት ላይ ጸልይ ያለው በቃ ሄድ ብሎኛል እሄዳለሁ አሉ። ይሄ እግዚአብሔር ነው አሉ። እነሱም ደስ አላቸው። ስለዚህ ቋንቋውን ስለማልችል የቦዲ የዛን ማህበረሰብ ወይም ሲሚላር የሆነ ቋንቋ ስፈልጋሉ አንድ አሜሪካዊ ያገኘኛል። ረጅም ነው፣ የሚኢኒት ቋንቋ ይችላል። ሚኢኒት ደግሞ ክሎዝ ቱ ቦዲ ነው ቋንቋው አሉ። እና ነገርኩት አሉ። በዚህ ጊዜ ወደ ቦዲ ማህበረሰብ ሄደን ወንጌል እንድንሰብክ ትፈቅዳለህ ወይ ስለዋለ ሳይን ሚ አፕ አለ። ጎሽ አልኩ። ከዛ ሶስተኛ ሰው የሄሊኮፕተር ሚሽን አብራሪ ያለ አሉ። ስዊድናዊ ነው፣ ኃይለኛ ጴንጤ ነው፣ መንፈስ የሚመራው አሉ። ጠየቅኩት አሉ። ሄሊኮፕተርን ይዘህ መጥተህ ወደ ቦዲ ልትወስደን ትፈቅዳለህ ወይ ስለዋለ ሳይን ሚ አፕ አለኛል። ከ5 ቀን በኋላ ለመሄድ ወሰንናል። እና 5ኛው ቀን መጣች፣ ሄሊኮፕተሯ መጣች። እዛ ላይ ወጣን እና ፓይለቱም ኃይለኛ ጴንጤ ነው አሉ፣ መንፈስ ይመራዋል። ይሄ አይደለም ያኛው ነው ሰፈራቸዋል፣ አወቀዋል። ስለዚህ ትንሽ ራቅ አድርጎ አቆመዋል። ያው አጠገባቸው ቢያቆም የሄሊኮፕተሩ ንፋስ ጎጆ ቤት አፈራርሶ አቀባበሉ የከፋ ይሆናል። ስለዚህ ትንሽ ራቅ አድርጎ አቆመው። ከዛ እንዲህ ያለን አሉ፣ አሁን ኢንጂኑን ካጠፋሁት 10-15 ደቂቃ ይፈጃል እንደገና አሁን ለማድረግ መቀዝቀዝ አለበት። ስለዚህ ካጠፋሁት በኋላ ተኩስ ከተጀመረ ያው አለቀን፣ መነሳት አይቻልም። አዩ ሬዲ ያለን አሉ። ተያየና yes አጥፋው አሉ። አጠፉት እና ወረድን። ከዛ ከጫካው መምጣት ጀመሩ። የቦዲ ማህበረሰቦች ከበቡናል። እና ሰባኪውን በል ስበክ ይኸው መጥተዋል፣ ስበክ አልኩታል። እና ሰውየው ደግሞ የሚሰብከው ክሮኖሎጂካል ወይ የሚባል ስብከት ነው። ክሮኖሎጂካል ወይ ማለት ያው ከዘፍጥረት 1 ጀምራችሁ የሰበካችሁ በህይወት ካላችሁ 37ኛው ላይ ስለ ኢየሱስ ትናገራላችሁ ማለት ነው። ስለዚህ በመጀመሪያ እግዚአብሔር ሰማይና ምድርን ፈጠረ፣ ምድርን ባዶ ነበረች እያለ ሲቀጥል አንድ ሽማግሌ እጃቸውን አነሱ። አቁም፣ ይሄን መስማት አንፈልግም አሉ።
ደነገጥን። ትንሽ ቆዩና ስለ ክርስቶስ ንገረን አሉ። ክርስቶስን ታውቃላችሁ? ከ5 ቀን በፊት በህልም የተገልጾ ከሰማይ ወርደው ስለኔ የሚነግሯቸው አሉ፣ እነሱን ስሙ ብሎናል። ይሄን ሁሉ የሰበሰብኩት ከሰማይ ስትወርዱ ስላየው ነው። ስለዚህ ስለ ክርስቶስ ንገረን አሉ። ለካ ይሄን ሁሉ ዘመን ጌታ እየጠበቀ ነበር። ማን ነው የሚሄድልኝ እያለ። ህዝቡ ደግሞ ጌታን እየጠበቀ ነው። the waiting game። እኛ በጸሎታችን ጌታው እየጠበቅኩ ነው፣ እሱ ደግሞ ልጄ ሆይ አንተን እኮ ነው እየጠበቅኩ ያለሁት። በቃ እነዚህ ግን በተኩላዎች መካከል ሄደን በቃ በጎችን እናድናለን፣ ብንሞት እንኳን በቃ የጌታን ስም እዛ ማህበረሰብ ውስጥ ለማስከበር ሄደው ሞቱ ይባል ብሎ ጨክነው ሄዱ። ለካ ከ5 ቀን በኋላ እንሂድ ሲሉ መንፈስ ቅዱስ ስራ ጀምረዋል። ከ5 ቀን በኋላ የሚመጡ አሉ፣ ተዘጋጁ፣ ህዝቡን ሰብስበ ጠብቀኝ ብሎ በህልም ተገልጾ የሁሉንም ልብ ደግሞ የሚገርመው ላይ እዛን ቀን አንዳቸው መሳሪያ ይዘው አልመጡም ማለት እስኪ ደንቀን ድረስ። ለካ እነሱ ተዘጋጅተው ነው። ዛሬ ነው ቀኑ፣ 5ኛ ቀን ነው። እስኪ ሰማዩን እያያችሁ እንግዲህ አይዋሽም እሱ ተናግሯል እያሉ ይሄው መጡ፣ ወረዱ፣ መጡ እየተባለ ነው ለካ ሰው የተሰበሰበው። ወገኖቼ ሆይ የሚልከን ጠባቂያችን አደጋ ካለበት ከሚመስለው ሁሉ ጋርዶ የሱ የሆኑትን አድኖ ዛሬ እዛ ማህበረሰብ ወንጌል ገብቷል፣ ቤተክርስቲያን ተተክሏል። ይሄው ገብተን ወጥተን አገኝተናቸው እንመለሳለን። ክፉ ባህል ተቀይሯል። ይህን ሁሉ እግዚአብሔር አደረገ። እግዚአብሔር ይችላል። ሂዱ ያለን ስንሄድለት፣ አድርጉ ያለን ስናደርግለት እግዚአብሔር ድንቅና ተአምራትን ያደርጋል። ይቻላል። እግዚአብሔር ይችላል። ስለዚህ ሲልከን እሱ ነውና የላከን ያደርጋል። አህዛብን ደቀ መዝሙር ማድረግ የቤተ ክርስቲያን ፕሮጀክት አይደለም። የቤተ ክርስቲያን የመኖሯ ዓላማ ነው። ለዚህ ነው የተወለድነው። ለዚህ ነው የተፈጠርነው። ለዚህ ነው ቤተ ክርስቲያን ያለችው። መጽሐፍ ቅዱስ በእጃችን የገባው እግዚአብሔር ሚስዮናዊ አምላክ ስለሆነ ነው። እግዚአብሔርም አብርሃምን አለው ብሎ ይጀምራል ዘፍጥረት 12 ላይ። ሐዋርያት 13 ላይ ቸርችን ሚሽናል ማድረግ ሲጀምር በርናባስና ሳውልን ለጠራኋቸው ስራ ለዩልኝ ይላል። ማንም ሳይጠይቀው ሚሽናል ስለሆነ ማለት ነው። ሌሎችን መድረስ የሱ ፈቃድ ስለሆነ አዳምና ሔዋን በገነት ኃጢአት ከሰሩ በኋላ ሰው እኮ መጥቶ በቃ አጥፍተናል ብሎ ይቅርታ የጠየቀ የለም። እግዚአብሔር ራሱ ነው ወደ ጠፋ ሰው መጥቶ በቃ እንታረቅ የሚል ማለት ነው። ደግሞ ይሄ እርቅ ዋጋ የሚያስከፍል እርቅ፣ አንድያ ልጁን በመስቀል ላይ የሚያሰዋ ፍቅር፣ ያን ሁሉ አድርጎ እንታረቅ የሚል እግዚአብሔር ሚሽናል ባይሆን የአብርሃም የቃል ኪዳን የለም፣ መስቀል የለም፣ ትንሣኤ የለም፣ ኢየሱስ ሰው ሆኖ ወደ ምድር አይመጣም፣ ይሄ መጽሐፍ ቅዱስ አይጻፍም ነበር። እሱ ሚሽናል ስለሆነ ነው መጽሐፍ ቅዱስ እጃችን ውስጥ የገባው። አንድ ሰው እንዳለው ሚሽንን ከመጽሐፍ ቅዱስ ውስጥ ብታወጡት ከበሩ ብቻ ነው የሚቀረው። በቃ ሌላ የለም። የሚሽን መጽሐፍ ነው። እግዚአብሔር ለሰው ልጆች ያለውን ፍቅር የገለጸበት መጽሐፍ ነው። ስለዚህ ከሱ ሚሽን ጋር መተባበር ግድ ነው። ሌላ ምርጫ የለንም። እሱ ሚስዮናዊ ነው፣ እኛም ልጆቹ ሚስዮናዊ እንሆናለን ማለት ነው። ይሄ ልናገርና ልጨርስ።
ብዙ ነገር ቢኖረኝም ጥሩ ነገር ያቆማል እንጂ አያልቅም ብሏል አንድ ወዳጅ። ዙ ውስጥ የሚኖሩ እናትና ልጅ ግመሎች ነበሩ እና እናትና ልጅ ዙ ውስጥ በጣም ዙ ቆንጆ ነው። ዶክተር አለ መጥቶ ቼክ ያደርጋቸዋል ጤናቸው ጥሩ እንደሆነ። ምግብ ተመጣጥኖ ሪሰርች ተደርጎ የሚያስፈልጋቸው ምግብ በሰዓት ይመጣል፣ ይበላሉ። ሩማችሁን አጽዱ አይባሉም፣ ቆሻሻም ያጸዳል ምናምን። የነሱ ስራ በቃ ሃፒ ሆኖ ስማይል ማድረግ ብቻ ነው። እዛ ፎቶ ሰልፊ ሲያነሱ በቃ ስማይል ማድረግ ነው። ቆንጆ ስራ ነው፣ ቆንጆ ኑሮ ነው። እና አንድ ቀን ልጅ ምን አለች እናቷን፣ ማሚ ጥያቄ ልጠይቅሽ አለች። እሺ ምንድነው ጥያቄ? የኛ ሀገር እንደዚህ ጠፍጣፋ ነው፣ የሌሎቹን ደግሞ እንስሳ ሳይ እንደዚህ ሾጠጥ ያለ ነው እና ለምንድን ነው የኛ ሀገር እንደዚህ ጠፍጣፋ የሆነው? አየሽ ፈጣሪ ሲፈጥረን ለበረሃ ነው የፈጠረን። በረሃ ደግሞ አሸዋ ነው እና እንደዚህ ሾጠጥ ያለ ግቢ ነው እዛው ችክል ብለን መሄድ አንችልም። ስለዚህ ፈጣሪ አዋቂ ስለሆነ እንዲህ ሰፋ ያለ ግብ ሰጠን፣ በቃ አሸዋ ላይ መሄድ እንችላለን። ኦኬ ሜክ ሴንስ አለች። ሁለተኛ ጥያቄ አለኝ አለች። እሺ የሌሎቹን ጀርባ ሳይ እንደው ለጥ ያለ ነው፣ የኛ ደግሞ እንዲህ ጉርጥ ያለ ነገር አለ። ምንድን ነው? አሁን እንዳልኩሽ ነው፣ ይሄው በረሃ ነው የተፈጠረው። በረሃ ውሃ የለም እና ብዙ ቀናት ያለ ውሃ በረሃ ውስጥ እንድንሄድ ብሎ በቃ ፈጣሪ ነው እንዲፈጠረን። ኦኬ ሜክ ሴንስ አለች። በቃ መጨረሻ ሶስተኛ መጨረሻ። እሺ ምንድነው ጥያቄሽ? ለበረሃ ከሆነ የተፈጠረው እዚህ ምን እናደርጋለን? ምን እናደርጋለን? እዚህ የተፈጠርነው ለበረሃ ከሆነ ለምን በረሃ አንኖርም? እና ቤተ ክርስቲያን የተፈጠረችው ለጠፉት ከሆነ what are we doing here? መንፈሳዊ ዶክተሮች መጥተው ቼክ እያደረጉ እንዴት ናችሁ ምግብ እየመገቡ keep smiling ያው በቃ ጥሩ ነው ምናምን እያሉ ብቻ እንደዙ ከሆነ እዚህ የምንኖረው what are we doing here? ስለዚህ ሰራተኛ እንሁን። አላርም አለ ቤታችሁ፣ አላርም ይኖራል ጠዋት የሚቀሰቅሳችሁ እና አላርም ያለው ሰው ሶስት ኦፕሽን አለው። አላርም ሲጮህ አንደኛው መንቀል ነው፣ አትረብሽኝ ዝም ብዬ ልተኛበት ብሎ ማለት ነው። ሁለተኛ ስኑዝ ነው፣ በቃ ትንሽ ከ5 ደቂቃ ከ10 ደቂቃ በኋላ እንደገና ሞክርኝ አሁን ትንሽ ልተኛ እያሉ በቃ ስኑዝ እያደረጉ መተኛት ነው። ሶስተኛ ኦፕሽን ግን በቃ ተነስተ ብያለሁ መነሳት አለብኝ it's time to get up ብሎ መነሳት ነው። እና ሆፕፉሊ ኮዱን አትነቅሉትም። ሌላ ጊዜ ና ብላችሁ ስኑዝ አታረጉኝም። this is time to wake up። unemployment rate የአዲስ ልደት በቃ 3% ወይም ከዛ በታች ማድረግ አለብን። እንነሳ ብላችሁ ትነሳላችሁ። እግዚአብሔር ደግሞ እናንተን ለብዙ ስራ ለብዙ ምሳሌ አድርጎ ይጠቀምባቸዋል። ፓስተር መካቻው ወደዚህ ጋብዛለሁ፣ እሱ በጸሎት ይጨርስልናል። ጌታ ይባርካችሁ።